ሰላም ሰላም የቲክታክ እና የዩቲዩብ ተከታዮች እንዴት አላችሁ? ሰላም ነው? ሁሉ መልካም? ዛሬ ሁለት ቲፖችን ይዤላችሁ መጥቻለሁ። ሁለቱን ለእናንተ አቀርባለሁ። አንደኛ ፎልደር እንዴት መደበቅ እንችላለን፣ የተለያዩ ፋይሎቻችን ሌላ ሰው እንዳያይብን ብንፈልግ እንዴት አድርገን መደበቅ እንችላለን የሚለው አንድ አሳያችኋለሁ። ሁለተኛ ደግሞ በወርድ ዶክመንት እና በኤክስኤል ዶክመንት የጻፍናቸው ጽሁፎች አሁንም ሌላ ሰው እንዳያይብን በፓስዋርድ እንዴት አድርገን እንዘጋለን የሚል ሁለቱ ወደ እናንተ አቀርባለሁ። ተከታተሉኝ። እዚህ ዴስክቶፕ ላይ እንደምትመለከቱት አንድ ፋይል የተደበቀ አለ። ከነዚህ ሁሉ አንድ ፋይል ተደብቀዋል። የቱ ጋር ያለው? እዚህ ጋር ያለው ፋይል ተደብቀዋል። ምንም ፎልደር ይኑር አይኑር የሚያሳይ ነገር የለውም። ጽሁፍም የለውም፣ አይከንም የለውም። ስለዚህ በዚህ መልኩ እንዴት አድርገን ፋይል መደበቅ እንችላለን? እስኪ ውስጡን እንየው። ፋይል አለው የለውም የሚለው ራይት ክሊክ ኦፕን ስንል ብዙ ፋይሎች አሉት በውስጡ። ነገር ግን ለድንገት ለመጣ ሰው ፎልደር እንዳለ አያሳየውም ማለት ነው። ስለዚህ መክፈት አይችልም፣ አይከፍትብንም። በዚህ መልኩ እንዴት አድርገን ማዘጋጀት እንደምንችል ላሳያችሁ። ተከታተሉኝ። ለምሳሌ ራይት ክሊክ ላርግና ምን ውስጥ ኮምፒውተር ውስጥ ገባው፣ ዳውንሎድ ውስጥ ገባው። ዳውንሎድ ውስጥ አንድ ፎልደር እፈልጋለሁ የሚደበቅ። ይሄን ፋይል አለው፣ ይሄን ፋይል አለው። ለምሳሌ ይሄ እንዲደበቅ ብፈልግ ታክሴሽን የሚለው ራይት ክሊክ አረኩኝ። ፕሮፐርቲስ የሚል መጨረሻ ላይ ያለችው አማራጭ ነካው። አማራጮች ሰጠኝ። ጀነራል፣ ሼሪንግ፣ ሴኩሪቲ፣ ከስተማይዝ ምናምን የሚላለው ከስተማይዝ ውስጥ ገባው። ቼንጅ አይከን የሚል ውስጥ እነካለሁ። መጨረሻ ላይ ያለችው ቼንጅ አይከን ውስጥ ስገባ እነዚህ አማራጮች ይሰጠኛል። የተለያዩ አይከኖች በሲስተሙ የተዘጋጁ አሉ። ስለዚህ ከነዚህ እየመረጥን አይከናችን መቀየር እንችላለን። በነገራችን ላይ መደበቅ ብቻ ሳይሆን አይከንም መቀየር እንችላለን። ለምሳሌ እዚህ ጋር ያሉት በሙሉ ልንቀይር እንችላለን። የሞባይል አይከን አለ፣ የሙዚቃ አይከን አለ፣ የሲዲ አይከን አለ፣ የአሮው ምልክት አይከን አለ እና የካሜራም አለ። የምንፈልገው አይከን መቀየር እንችላለን። አሁን ግን ለጊዜው የምፈልገው መደበቅ ስለሆነ የምደብቅባቸው አይከኖች እዚህ አሉ። 1 2 3 4 አሉ። ስለዚህ ከአራቱ አንድ አይነት ፈንክሽን ያላቸው ከአራቱ አንዱን መርጠን ኦኬ እንላለን። አፕላይ ኦኬ ስንለው አይከኗ ጠፋች። አይከኗ ጠፋች። ምን ቀረን? ስሙ መቀየር ይቀረናል። ስለዚህ ስሙ እንዴት እንቀይረዋለን? ራይት ክሊክ ሪኔም ብለን ከጻፍን በኋላ ሪኔም ካደረግን በኋላ ምን እናደርጋለን? አልት 0160 ስንለው ጽሁፍ ይጠፋል። ዘንችን እዚህ ጋር ክሊክ ስናደርግ ይኸው ምንም አይከን የለውም፣ ምንም አይነት ምልክት የለውም። እስኪ ሳይዞቹን ቀይራቸው። ቪው ውስጥ ገብተን ላርጅ አይከን እናድርገውና ይኸው የታለች? እዚህ ጋር አለች አይከኗ። ፎልደሯ እዚህ ጋር ነው ያለችው። አያሳይም። ፎልደር ይኑረው ምን ይኑረው አያሳይም። በዚህ መልኩ ምን ማድረግ እንችላለን? ፎልደር አይከኑን መቀየር እንችላለን፣ የማይታይ ማድረግ እንችላለን ማለት ነው። እስኪ አሁንም ራይት ክሊክ እናድርግ፣ እንክፈተው። ማአት ፋይሎች አሉት በውስጡ። ስለዚህ እነዚህ ፋይሎች እንዲታዩ ካልፈለኩኝ በዚህ መልኩ ምን ማድረግ እችላለሁ? ፎልደሬን መቀየር እችላለሁ የሚል አንድ ቲፕ ነው። ሁለተኛው ቲፕ እዚህ ወርድ አለ። ወርዱን እከፍታለሁ። የተለያየ ጽሁፍ እጽፋለሁ። የተለያየ ጽሁፍ ሰው እንዲያይብኝ የማልፈልገው ጽሁፍ አለኝ። ኦኬ ጻፍኩኝ፣ ጨረስኩ። ይሄንን ጽሁፍ ማንም ሰው እንዳያይብኝ በፓስዋርድ እንዴት አስረዋለሁ የሚለውን ፋይል ውስጥ እንገባና ሴቭ አስ ስንለው አማራጭ ይሰጠናል። እንደዚህ መጀመሪያ ሪኔም እናርገው።
ኤችቢኬ የሚል ስም ሰጠሁት። ከዛ እዚህ ጋር ጀነራል ቱል ከርሰሯ የምታሳየን ቦታ ቱል የምትላለች። ቱልስ ውስጥ እንገባና ጀነራል ኦፕሽን የሚል እናገኛለን። ጀነራል ኦፕሽን ውስጥ ስንገባ ፓስዋርድ አስገባ ይለኛል። 1 2 3 4 አስገባውኝ። ከዛ ኦኬ አልኩኝ። አንድ ጊዜ ነው የምናስገባው። ሁለተኛ ደግሞ ድገም ይለኛል። 1 2 3 4 አልኩ። ኦኬ። ከዛ መጨረሻ ላይ ሴቭ ስለው ይሄ ወርድ አይታየም ማለት ነው ያለ እኔ ፍቃድ። የታለች ኤችቢኬ ያልኳት እቺ ነች። እስኪ እንክፈተው። ኤችቢኬ ስከፍት አይ በፓስዋርድ ነው የሚከፈተው ይለኛል። 1 2 3 4 ብዬ ሳስገባ ግን ወርዱ ይከፍተዋል ማለት ነው። ስለዚህ በዚህ መልኩ ምን ማድረግ እንችላለን? ማይክሮሶፍት ወርድ ላይ የጻፍነው ጽሁፍ በፓስዋርድ መዝጋት እንችላለን የሚል አንድ እናገኛለን። ሁለተኛ ኤክስኤል እዚህ ጋር አለ። ይሄ ኤክስኤል ፋይል አለው ብለን እንውሰድና የሆነ እየጻፍኩኝ ነው። እዚህ ጋም የሆነ ጽሁፍ አለው። ይህን ጽሁፍ ማንም ሰው እንዳያይብኝ ፍላጎት ቢኖረኝ ፋይል ውስጥ ገባለሁ። ከዛ ሴቭ አስ፣ አሁንም ሴቭ አስ ስም እሰጠዋለሁ። ኤችቢኬ1 ኤችቢኬ2 ብዬ ስም ሰጠውት። ከዛ ሴቭ ከማድረጌ በፊት ቱልስ የሚል ውስጥ ገባና ጀነራል ኦፕሽን፣ ከዛ ፓስዋርድ አሁንም እሰጣለሁ የፈለግኩትን 0 1 2 3 እናድርገው ከፈለግን። እሺ አልኩት። አሁንም 0 1 2 3 አስገባውኝ። ኦኬ አልኩኝ። ከዛ መጨረሻ ላይ ሴቭ ሳረገው ይሄ ፋይል ያለ እኔ ፍቃድ ማንም ሊያየው አይችልም። እስኪ ቼክ እናድርግ። ኤችቢኬ2 ይሄ ነው ፋይሉ። ክሊክ ሳረግ ኖ መክፈት አችልም ፓስዋርድ አለው ይለኛል። 0 1 2 3 ሳስገባ ፋይሉ ይከፍትልኛል ማለት ነው። በዚህ መልኩ ወርድ እና ኤክሴል በፓስዋርድ መዝጋት እንችላለን። ሁለተኛ ደግሞ ፎልደራችን በማይታይ አይከንና ጽሁፍ በሌለው አይከን ማዘጋጀት እንችላለን። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ዩቲዩብን ሰብስክራይብ በማድረግ ቲክታኬን ደግሞ ፎሎ በማድረግ ከዚህ በላይ እንዲያድግና ሌሎች ሰዎችም የሚያዩበት ይህንን ትምህርት የሚያገኙበት እድል እንዲፈጠር እኔንም እንዲያበረታታኝ ሼር፣ ኮፒ ሊንክ እያደረጋችሁ ልታሳድጉልኝ እያልኩ በዚሁ አጠናቅቃለሁ። አመሰግናለሁ።